ምን ታያላችሁ? እግዚአብሔር በእናንተ ህይወት ውስጥ ሊያሳያችሁ የሚፈልገውን ነገር ምን ታያላችሁ? የብዙ ሰው ሚስጥር ስኬቱ ምንድን ሲባል ሐሳቡን መግዛት የቻለ ሰው። በጣም ብዙ ሰው ሐሳቡ የተበላሸ። ጌታ ኢየሱስ ምን ይላል? የእግዚአብሔር ቃል የውጨቱን ውስጠኛው ምን በሉት ይላል፣ እጠቡት፣ ላዩ በራሱ ጊዜ ይጠራል። ሰው በህይወቱ ውስጡ ሐሳቡ ጤነኛማ ካልሆነ ህይወቱ ትክክል አይሆንም። ነፍስህን የምታጸዳት ነፍስህን የምትጠብቃት በእግዚአብሔር ቃል ሐሳብ ሰው ከውስጡ በሚወጣው ሐሳብ ነው የሱ ነገር የሚለካ። በመዝሙር 1 ላይ የእግዚአብሔር ቃል ሲናገር ምን ይላል? በፌዘኞች ወንበር ያልተቀመጠ በዋዘኞች መንገድ ያልሄደ ይልቁንስ ቀንና ሌሊቱን የእግዚአብሔርን ቃል የሚያሰላስል ሰው ምስጉን ብሩክ ነው ይላል። በውሃ ፈሳሾች ዳር እንደተተከለ ዛፍ ይመስላል። የሚያደርገው ነገር ሁሉ ይከናወንለታል። አሁን ብዙ ሰው ሐሳቡን ማስሸነፍ አይችልም። ሰይጣን የሚታየውን ነገር እያሳያችሁ እንደማትችሉ እንደማትረቡ እንድትቀየሩ እንደማትችሉ ሊነግራችሁ ይችላል። ምሳሌ 4 ላይ የእግዚአብሔር ቃል ምን ይላል? የህይወትህ መውጫ ልብህን የህይወትህ መውጫ ማለት ሐሳብህ ነው። ነገርህን መቀየር የምትችል በዓለማችን ላይ ትልልቅ ሰዎች ሐሳባቸውን ኮንትሮል አድርገው ሐሳባቸውን ምናባቸውን እንደ እግዚአብሔር ቃል ያዩ ሰዎች ማሸነፍ ይችላሉ። የፊልጵስዩስ መልእክትን ነው የምናጠናው። ፊልጵስዩስ መልእክት 4:8 ላይ ያለውን ሰዎች ሐሳባቸውን በማስተካከል ውስጥ ነገሮቻቸውን መቀየር እንደሚችሉ መንፈስ ቅዱስ ይናገራል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር፣ ንጹህ የሆነውን ነገር፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። በጣም ብዙ ሰው ሐሳቡ የተበላሸ ነው። ጌታ ኢየሱስ ምን ይላል? የእግዚአብሔር ቃል የውጨቱን ውስጠኛው ምን በሉት ይላል፣ እጠቡት፣ ላዩ በራሱ ጊዜ ይጠራል ይላል። ሰው በህይወቱ ውስጡ ሐሳቡ ጤነኛማ ካልሆነ ህይወቱ ትክክል አይሆንም። ለዛ ነው ሰው ዓለምን ቢወድ ነፍሱን ግን ካተረፈ ምን ይለዋል? ከጎደለ ግን ምን ይጠቅመዋል ይላል። አያችሁ፣ ነፍስህ ከምን ትጀምራለች? ከሐሳብህ ነው። ነፍስህን የምታጸዳት ነፍስህን የምትጠብቃት በእግዚአብሔር ቃል ሐሳብ ነው። ሐሳቤ ከሐሳባችሁ ሰማይ ከምድር ከፍ እንደሚል እንዲሁ ከኔ የራቀ ነው ይላል መጽሐፍ ቅዱስ በኢሳይያስ 55:11 ላይ። ለምን ሲባል የሰው ሐሳብ ትልቁ ሀብት ነው። ምን ይላል? ምሳሌ 23:7 ላይ ሰው በልቡ የሚያስበው ያንን ነው። A man think in his heart so he is he ይላል። ሰው በልቡ የሚያስበው ያንኑ ነው። ዛሬ እይታዎቻችንን እንቀይራለን። አሜን በሉስ። ለዛ ነው የሰው ከውስጡ በሚወጣው ሐሳብ ነው የሱ ነገር የሚለካው። የሚታየው ከሚታየው እንዳልሆነ በእምነት እናስተውላለን ይላል። የሚታየው ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው ይላል። የማይታየው ዓለም ላይ ያለ ኃይልና ጥንካሬ ክሬቲቪቲ አንተን መስራት ይችላል። በመዝሙር 1 ላይ የእግዚአብሔር ቃል ሲናገር ምን ይላል? በፌዘኞች ወንበር ያልተቀመጠ በዋዘኞች መንገድ ያልሄደ ይልቁንስ ቀንና ሌሊቱን የእግዚአብሔርን ቃል የሚያነብ የሚያሰላስል ሰው እሱ ምንድነው ይላል? ምስጉን ነው፣ ብሩክ ነው ይላል። በውሃ ፈሳሾች ዳር እንደተተከለ ዛፍ ይመስላል። የሚያደርገው ነገር ሁሉ ይከናወንለታል። በአሜሪካን የቢዩቲ ኮንቴስት ታሪክ ውስጥ ወይም የአሜሪካን የቁንጅና ውድድር ተወዳዳሪ የሆነች ታይራ የምትባል ሴት አንድ ኤክስፒሪየንሷን ስትናገር ሰማው። ምንድነው አንቺ በጣም ቆንጆ የሆንሽበት ከሚስ
ወርልድ አሸናፊ የሆንሽበት ሚስጥርሽ ምንድነው ሲባል ሁሉ ጊዜ እኔ ራሴን እንዴት እንደማሸንፍ አይደለም የማየው። እስቲ እኔ በሉ ራሴን በሉ እንዴት እንደማሸንፍ አይደለም የማየው፣ ሳሸንፍ ነው ራሴን የምመለከተው። የዛኛው ወደ ኋላ ሂጬ ሚስ ወርልድ አሸናፊዎችን ክራውናቸውን ሲቀበሉ ሲደሰቱ በፕራይድ ሲሄዱ ያንን ነገር ራሴን አስገብቼ ራሴን እመለከታለሁ። ራሜን በሉስ እና ያ ነገር መድረክ ላይ ስወጣ ያንን ሐሳብ ራሴን አለማመጀው ስለነበረ ለማሸነፍ ቀለለኝ። ሐሳብ ታውቃላችሁ እንዲከናወንላችሁ ያደርጋል። ዘፍጥረት 3 ምን ይላል? እባብ በተንኮሉ ይላል አይደል ጳውሎስ ሐሳቧን እንዳሳተ ከክርስቶስ ቅንነት እንዳትጎሉ ምን እላለሁ እሰጋለሁ ይላል። ለምን ሲባል እባቡ መጥቶ ምን አላት? ይሄ በኤደን ገነት በስተ ምስራቅ በኩል ያለው ከሕይወት ዛፍ ጎን ያለው ዛፍ ለምንድን ነው እግዚአብሔር አትብሉ አላችሁ አላት። ያኔ አንድ ነገር አለችው እሷ፣ አይ እግዚአብሔር አትብሉ ሁሉ ብሎናል። አይ እግዚአብሔርማ አትብሉ ያላችሁ እንደሱ እንዳትሆኑ ፈርቶ ነው። ሰው ባይዘው በእግዚአብሔር አምሳል ነው፣ እንደ እግዚአብሔር ነው የተፈጠረው። እንደሱ እንዳትሆኑ ነው ብሎ ከነገራቸው በኋላ አንድ ነገር ነገራት። አይኗንም ከፈተላት። ሐሳቧ ተበላሸ። ለማየትም ያማረ ለመብላትም ለጥበብም መልካም እንደሆነ አይኗን ከፈታት ይላል። አይን መከፈት ማለት ሐሳብ ነው። አሁን ብዙ ሰው ሐሳቡን ማስሸነፍ አይችልም። ሰይጣን የሚታየውን ነገር እያሳያችሁ እንደማትችሉ እንደማትረቡ እንድትቀየሩ እንደማትችሉ ሊነግራችሁ ይችላል። ኖ የህይወቴ መውጫ በሉ ምኔ ነው በሉ ልብህ ነው ይላል። ምሳሌ 4 ላይ የእግዚአብሔር ቃል ምን ይላል? የህይወትህ መውጫ ልብህ ነው። ልብህን ጠብቅ። ዛሬ ልብህን እጠብቃለሁ በሉ። የህይወትህ መውጫ ማለት ሐሳብህ ነው ነገርህን መቀየር የምትችለው። በዓለማችን ላይ ትልልቅ ሰዎች ሐሳባቸውን ኮንትሮል አድርገው ሐሳባቸውን ኢማጂኔሽናቸው ወይ ምናባቸውን እንደ እግዚአብሔር ቃልና እግዚአብሔር ያየላቸውን ነው ያዩ ሰዎች ማሸነፍ ይችላሉ። አሁን የብዙ ሰው ሚስጥር ስኬቱ ምንድነው ሲባል ሐሳቡን መግዛት የቻለ ሰው። ዛሬ በጌታ በኢየሱስ ስም ብሉ ሐሳቤን አስተካክላለሁ ብሉ። አሜን። ቤተክርስቲያን ውስጥ ሰዎች ሐሳባቸው ደካማ ስለሆነ ነው ሩል ማድረግ አይችሉም። የገሃነም ደጆች አይቋቋሟቸውም ነው የተባልነው። ያንን መግዛት የሚችል እይታ ቤተክርስቲያን ውስጥ መፈጠር አለበት። ሉክ ላሳያችሁ። መጽሐፍ ቅዱስ ውስጥ ያዕቆብን መጣና ላባ 21 ዓመት ሙሉ ምን አረገው? ጉልበቱን በዘበዘው። እየሰማችሁኝ ነው? 21 ዓመት 21 years ርስቱን በሚቀበልበት ያባ ምን ሆነ? ብልጥ ነው። ነቁጣ ያሉትን ደሞዝ አርገ ተወስዳለህ አለው። ነቁጣዎቹ ቢዳቀሉ ማክሲመም ከዛ ሁሉ የበግንትን ትንሽ ነው የሚሆነው። ያዕቆብ ያለቀሰ የእግዚአብሔር መልአክ መጣ። ዛሬ መልአክ ይምጣላችሁ፣ ሚስጥርን ይንገራችሁ፣ የምትበዙበትን ዳይሬክሽን መልአክ ያሳያችሁ። አሜን። መልአኩ ምን አደረገ? መጣ። በል እንደዚህ ያርግ፣ ውሃ በሚጠጡበት ስፍራ ላይ አንድ ነገር አድርግ፣ ሽምልምሌ ሰርተህ አስቀምጥ። ውሃ መተው ሲጠጡ አምሮታቸው ይያዛል። ሐሳብ የሚለው ቃል ሜዲቴሽን ማለት ሃጋ ማለት ነው። አንዱ ትርጉም ኢማጂኔሽን ማለት ነው። የምታየውን ነገር እንድትወርሰው ያደርጋል። በዚህ የቢራ ፋብሪካዎች ሰዎችን ኢንዳይሬክትሊ እንዲያስብ አድርገው ቢራ ያስጠጡታል። ለምሳሌ
ቦሌ ስትሄድ ጆኒ ሁከር ትልቅ ፖስተር ታያለህ። ሰብኮንሺየስ ማይንድ ላይ ፕሪንት ያደርጉብሃል። ቃና ስትከፍት ጆኒ ሁከር የያዘች አንድ ቆንጆ ልጅ ትመጣብሃለች። ገብተህ ጆኒ ሁከር ስጪ ትላለህ። ሐሳብህን ምን አረጉት? ደፈሩት። ሐሳብህን ተቆጣጠሩት። መጽሐፍ ቅዱስ አብርሃምን አየውና ምን ታያለህ አለው? የሰማይ ከዋክብት። አብርሃም እኮ ምንድነው? ሰውነቱ ሙት ነው። ሳራ ሙት ናት። እኔ ግን ምን እንደምታውቃላችሁ the best ቸርች ኢትዮጵያ ውስጥ እዚህ ቸርች እንደምትሆን አውቃለሁ። ምድር ላይ ያሉ ቅባቶች ሁሉ እዚህ ቤት ውስጥ እንደሚገለጡ አምናለሁ። ሚነግረኝ ሁኔታው አይነግረኝም። አብርሃም አይደለ ለእግዚአብሔር ክብር እየሰጣ በእምነት እየበረታ ሄደ እንጂ ባለማመን አንዳች አልተጠራጠረም። እዚህ ቤት ውስጥ ግን ታላላቅ ሰዎች ሲነሱ ያሉ ምን ወለዱ ይላል። እነዛ ነቁጣዎችን ሲወልዱ ነገሮቻቸው ተከፈተ። ምን ታያላችሁ? እግዚአብሔር በእናንተ ህይወት ውስጥ ሊያሳያችሁ የሚፈልገውን ነገር ምን ታያላችሁ? ዛሬ ትልቅ ነገር ያለው ብሉ። በህይወቴ ላይ በረከታ ያለው ብሉ። አሜን። እኔ አንድ ነገር ልንገራችሁ፣ እግዚአብሔር ምስክሬ ነው። ያየኸውን ትወርሳለህ። ኤርሚያስን ምን አለው? የለውዝ በትር አያለው። ምን ታደርጋለህ? ያየሁትን አይተሃልና ከቃሌ በኋላ ምን ብላለሁ? እተጋለሁ። አሜን። ያየሁትን በሉ። ምን አደርጋለሁ? እወርሳለሁ። የምታዩት ነገር ሁኔታችሁን አይገልጽባችሁም። አንዳንድ ሰዎች መተው እንደማልችል አይነት ነገር ሊነግሩኝ ሲሉ አልቀበለውም ማለት አልቀበለውም። ሰውየውንም ማልችል መስሎት ያለው እሱ ነው የመሰለው። አሜን በሉስ። እኔ ውስጥ ያለው በሉ ትልቅ ነው በሉ። እሱም ኢየሱስ ነው። እዛ ነው በእኛ ውስጥ ካለው በዓለም ካለው ምን ይላል? ይበልጣል። ልጆች ሆይ እናንተ ከእግዚአብሔር ናችሁና ከእግዚአብሔር ተወልዳችኋልና ምንን ዓለምን አሸንፋችኋል። ዓለምንም ያሸነፋችሁት ምናችሁ ነው ይላል? እምነታችሁ ነው። እውነት የሆነውን በሉ አስባለሁ በሉ። እውነት የሆነውን አስባለሁ። አሁን ብዙ ሰው እውነት አያስብም። እውነት ማሰብ ማለት ዶዲ ኦስተን የምትባል ሴት አውቃለሁ። የጆኒ ኦስተን እናት ናት። ሴትዮ የዛሬ 35 ዓመት አንድ ቀን ወደ ሆስፒታል ስትሄድ ካንሰር አለብሽ ተባለች። ካንሰር አለብሽ፣ ለመኖር 21 ቀን ነው የቀረሽ ተባለች። 21 ቀን። እቺ ሴት አንድ ነገር ታውቃለች። የእግዚአብሔር ቃል ሕያውና የሚሰራ ነው። በሁለት በኩል እንደተሳለ ሰይፍ ነው። መንፈስና ነፍስን፣ ቅልጥምና ጅማትን ይወጋል። አሜን በሉስ። የተሰወረውን የልብ ሐሳብ ይመረምራል። 21 ቀን። እስቲ 21 ቀን በሉ። 21 ቀን ሲባል የእግዚአብሔር ቃል ይሄንን ነገር አላለኝም። የሐኪምን ሪፖርት አይደለም የምሰማው፣ የእግዚአብሔርን ቃል ሐሳቧን ከእግዚአብሔር ሐሳብ ጋር አስተካከለች። የሐኪም ሪፖርት ይሄ ነው። የእግዚአብሔር ቃል ደግሞ የሚለኝ ሌላ ነው። እኔ አልሞትም በሕይወት እኖራለሁ የሚለውን የመዝሙረ ዳዊት ጥቅስ ያዘች። የእግዚአብሔርን ስራ እሰራለሁ። ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው። እርሱ ሕመማችንን ተቀበለ። ኦልሞስት ጥቅሶች ደርድራ ትናገራለች። ለዛ ነው መጽሐፍ ቅዱስ ምን ይላል? ልዩ ልዩ ክፉ ቀን በመጣ ጊዜ
የእግዚአብሔር ዕቃ ጦርን አንሱ፣ እርሱም የመንፈስን ሰይፍ የሆነውን የእግዚአብሔርን ቃል አንሱ። የእምነትን ጋሻ አንሱ። የእምነት ጋሻ። እምነት ከምን ይጀምራል? ከመስማት፣ መስማት ከእግዚአብሔር ቃል። እቺ ሴትዮ 21 ቀን መጣ። 21 ቀን 21 ዴይ ደረሰ። አልሞተች። አሜን በሉ እስቲ። ቃሉን የያዘ ሰው 21 ቀን አሁንም መጣ፣ አልሞተችም። ዶክተሩ መጣና አይ እስከ 1 ዓመት ድረስ እንደዚህ ሽፍት ሊያደርግ ይችላል ምና 1 ዓመት ሙሉ ጠዋት ተነስቼ ዴቪል ዩ አር አ ላየር፣ ሰይጣን አንተ ውሸታም ነህ፣ አልሞትም በሉ፣ በህይወት እኖራለሁ። የእግዚአብሔርን ቃል የምትናገር ሴት ሆነች። እቺ ሴት የመንፈስ ቅዱስን ኃይል የምትናገር ሆነች። ስንት ቀን መጣ? ዓመት፣ 2 ዓመት። ከ35 ዓመት በኋላ ሱፐርናቹራል ቴሌቪዥን ላይ ሲድሮስ ላይ ቀርባ አየሁት። የሷን መጽሐፍ አለ ዩቲዩብ ላይ። የሷ አይ አም ኪውር ፎር ካንሰር የሚል ኦዲዮ ቡክ አላት። አሜን። እስቲ ቃሉን ይዤ ብሉ እሻገራለሁ። በመንፈስ ቅዱስ ኃይል እኔ ብርቱ ነኝ። ተነሱ። ክብር ለኢየሱስ ይሁን።